የኔን አንድ ኤክስፒሪየንስ ልንገር እኔ ያደኩበትኛ አካባቢ ላይ በጣም ብዙ ሰው ላይክ ሰፈር ውስጥ ይውላሉ ምናምንና በፊት ጩጬ ያለው ሳልፍ ምናምን በቃ የሚያዩኝ ይሄ ወይ የሆነ ነገር ሳደርግ የሚኮረኩሙ ምናምን አሉ አይደለ አሁን ቅርብ ጊዜ በዛ መኪና ይዤ ምናምን ሳልፍ እዛ ቦታ ላይ ነው ያሉት ኦኬ ሶ ለካ ይሄን ነገር ያደረኩትኝ ብዙ እንቅልፍ አልባ ለሊቶችን ስላለፍኩኝ ብዙ ነገሮችን ስላወቅኩኝ ወደ ተለያየ መንገድ ውስጥ ስለሞከርኩና ስለገባሁኝ ነው ልክ እንደነሱ ቁጭ ብዬ ቢሆን ኖሮ ጀጅ ያደረኩኝ አይደለም ግን ቁጭ ብዬ ቢሆን ኖሮ እዚህ ጋር አልደርስም በሁለተኛ መንገድ ደግሞ ራሴን ሳየው እኔም እኮ ቁጭ ብዬ ሊሆን ይችላል ልክ እንደነሱ የሆነ ደረጃ መድረስ ይያለብኝ ቁጭ ብዬ ራሴን ያያየሁት ሊሆን ይችላል ደግሞ አንተም ቁጭ ብለህ ሊሆን ይችላል you see እንደዛ ማያቸው ሰዎች አሉ ከኋላ መተው ቀድሞኝ ሲሄዱ ምን ስለገባው ነው ይሄ ሰውዬ ይላል ለምን ተቀመጥኩ ያለ የተሰማኛል እና ደግሞ አውቀዋለሁ አንዳንድ ጊዜ አንዳንድ ነገሮችን ታውቃቸዋለህ እኮ አንዳንድ እንትን አጋጥሞ ሃያቅም መፍትሄውን ታውቀዋለህ ችግሩ ምን እንደሆነ ታውቀዋለህ ግን ምን ማድረግ እንዳለበት ታውቅ happen ሲያደርግ ልታየው አትችልም በጣም ክሪፕሊንግ ወደ ፊሊንግ በጣም ነው ማቀው በጣም ምንድነው ማድረግ ያለብኝ እሺ በዚህ ሰዓት አይ ነው ሶ እንደዚህ አይነት ነገር ያጋጥመኛል እና በቃ ኦኬ እስኪ እየሄድኩኝ በመንገድ ብዙ ጊዜ ለእንትን ነው ምቶ አየር ላይ ተወውና የሆነ ሰዓት ላይ ሐሳብ ሊመጣ ይችላል